ሰላም ጤና ያስጥልኝ ውድ የጊዜዋ ቻናል ተከታታዮች፣ እንግዲህ ዛሬ አዲስ አለማየሁ ተረት ተረት የመሰረት ከሚለው መጽሐፋቸው ላይ አንደኛውን ተረት አቀርብላችኋለሁ። ግን ከዛ በፊት ስለ ተረት መግቢያቸው ላይ ያሉትን ነገር አነብላችኋለሁ ማለት ነው። ተረት ለህፃናትም ቢሆን ወይም ለአዋቂዎች ለንባብ ቀላልና ደህና የጊዜ ማሳለፊያ ከመሆኑ ሌላ ለሰው የማህበራዊ ኑሮ ምሳሌ የሚሆን ብዙ ጠቃሚ ምክር ስለሚገኝበት የተረት ድርሰቶች በዓለም ውስጥ ከፍ ያለ ቦታ አላቸው። በኢትዮጵያም ምንም እንኳን ደራሲዎቻቸው ባይታወቁና ተጽፈው ባይገኙ እንዲሁ በቃል ሲነገሩ የሚኖሩ ብዙ ተረቶች አሉ። እንዲህ ያሉትንም በውስጣቸው የረቀቁ ምስጢር ያቀፉና የሀገርን ጥንታዊ ስልጣኔ የሚገልጹ ምሳሌዎችን አንድ ላይ ሰብስቦና መልክ ሰጥቶ የሚያሳትም ሰው ቢገኝ ለሀገሩ ብቻ ሳይሆን በጠቅላላው ለሰው ዘር ትልቅ አገልግሎት መሆኑ አይጠረጠርም። እኔ ይህን ስራ ለመስራት በብዙ እመኝ ነበር። ነገር ግን ችሎታዬና ያለሁበት ሁኔታ ስላልፈቀደልኝ በጊዜው ችሎታቸውና ሁኔታቸው የሚፈቅድላቸው ሰዎች ያስቡበታል ብዬ ተስፋ እያደረግሁ ለአሁኑ ራሴ የደረስኳቸውን ጥቂቶች ተረቶች ብቻ በዚህ ትንሽ መጽሐፍ ለአንባቢዎች አበርክቻለሁ። አንባቢዎች ሆይ፣ ከተረት ታላቅነት አንዱ በጊዜና በቦታ የማይወሰን መሆኑ ማለት ላለፈ ላለ ለሚመጣም መሆኑና እንዲሁም ሰዎች በማህበራዊ ኑሮ በሚኖሩበት አገር ሁሉ እርስ በርሳቸውና ለእያንዳንዳቸው ባህሪ ምሳሌ መሆኑ ነው። ስለዚህ የተረትን ትርጉም ለአንድ ሀገር ለአንድ ሰው ወይም ለተወሰነ ጊዜ መስጠት የጠበበ አስተያየትና ለደራሲውም ትክክለኛ ፍርድን አለመስጠት መሆኑን ማሳሰብ እወዳለሁ። ለዚህ ማስረጃ በሀገራችን በቃል ከሚነገሩት ተረቶች አንዱን እጠቅሳለሁ። አንድ ጅብና አንድ አህያ ጓደኞች ሆነው ይኖሩ ነበር ይባላል። ብዙ ጊዜ በጓደኝነት ከኖሩ በኋላ ጅብ ጓደኛውን ለመብላት አስቦ ነገር ግን የተመቸ ጊዜና ምክንያት ሲጠብቅ ቆይቶ አንድ ቀን ውሃ ሊጠጡ ወደ ወንዝ በወረዱበት ወቅት ጅብ ከላይ አህያ ከታች ሲጠጡ ጅብ በቁጣ ቃል ለምን የሚጠጣውን ውሃ ታደፈረስብኛለህ አለው። አህያውም ገረመውና ጓዴ ሆይ፣ የምንጠጣው አንተ ከላይ እኔ ከታች ሆነን ነው። ስለዚህ ቢደፈርስስ ውሃ ወደ ታች እንጂ ወደ ላይ መቼ ሄዶ ያውቃል አለ። ወይ ጉድ! አንተና እኔ ጓደኞች መሆን ስንችል ውሃ ወደ ላይ ለመሄድ እንዳይችል ምን ይከለክለዋል አለ ጅብ። አህያም የጅብ ሀሳብ ገባውና ሳታማኸኝ ብላኝ አለ ይባላል። ይህ ምሳሌ ብርቶች ከደካሞች ጋራ በሚኖሩበት ዓለም ብርቶች ደካሞቹን ለማጥፋት ሲሉ ቢበቃም ባይበቃም ለሚሰሩት አጥቂነት ስራ መሸፈኛ የሚሆን ምክንያት የሚፈልጉ መሆናቸውን የሚገልጽ ነው። ስለዚህ እንዲህ ያለ ምሳሌ ብርቱና ደካማ አብሮ በሚኖርበት ዓለም ለሁል ጊዜ የሚሆን ነው እንጂ በአንድ ሀገር ወይም ለአንድ ጊዜ የተወሰነ አይደለም። ሁለተኛ የተረት ባህሪ ሁለት መልክ ያለው መሆኑ ነው። እነርሱም አፋዊና ውስጣዊ መልኩ ናቸው። ውስጣዊ መልኩ ፈረንጆች ሞራል የሚሉት ነው። ለተረቱ ዋጋ የሚሰጠው ሞራሉ ነው። ነገር ግን ተረቱ ተወዳጅ እንዲሆንና ደስ እያለ እንዲነበብ አፋዊ መልኩ ወይም የሞራሉ ጌጥ ደህና ሆኖ የተሰራ እንዲሆን ያስፈልጋል። ስለዚህ መልካም ተረት ሞራሉ ወይም አሳቡ ትምህርት የሚሰጥና ምሳሌውም ደስ እያለ የሚነበብና ተናፋቂ መሆን ይገባዋል። እንግዲህ ስለ ተረት መግቢያችሁ ላይ የተናገሩትን በዚህ ትተን አንድ ተረት አነብላችኋለሁ ማለት ነው። ምዕራፍ 1
የበዮች አለመስማማት ለተበዮች ይበጃል ይላል። አንድ ቀን አንዲት ወጣት ሚዳቋ በወጥመድ ተይዛ አጥማጁ ደርሶ ከዚህ ዓለም የምትሰናበትበትን ጊዜ በደቂቃ ስትጠባበቅ አንድ ቀበሮ ብቅ አለ። አይ የዚህ ዓለም ነገር አለች ሚዳቋ ቀበሮ ስታይ፣ አንዱ በደከመ ሌላው መብላት። ሰው ያዘኝ እነሆ ቀበሮ ሊበላይ ነው። እኔስ ምን ቸገረኝ? የሰው ሆድ መንግስተ ሰማያት፣ የቀበሮ ሆድ ገሃነመ እሳት አይደለም። ቀበሮ ቢበላይ ሰው ቢበላይ ልዩነት የለውም። ነገር ግን የዓለሙ ነገር በጣም ያሳዝናል እያለች የዓለምን ከንቱነት በረቀቀ ፍልስፍና እየነቀፈች ካሁን አሁን ያዘኝ ስትል፣ ቀበሮ በበኩሉ አደን ብሎ በለስ ሳይቀናው ባዶውን ስለተመለሰ ይህ ዓለም ለድካም የተፈጠረ መሆኑን እያወጣ እያወረደ ግራቀኝ ሳያይ በፊቷ አልፎ ሄደ። ወይ አባቴ አምላክ ክብር ምስጋና ላንተ ይሁን። ከዚህ ቀበሮ ያዳንከኝ። እንሞታለን የሚሉትን ማዳን፣ እንኖራለን የሚሉትን መግደል የግል ስልጣንህ ነው። ከቶ ልታኖረኝ ይሆን? የአባቴ እናቴ አምላክ ዛሬ ብቻ አውጣኝ። ለወደፊቱ እንኳን ያጠመደ ያሳደደ አይዘኝም። ተጠንቅቄ ነው የምኖር እያለች ፈጣሪዋን ስትማጠን የመጀመሪያው ቀበሮ በመጣበት መንገድ ሁለት ቀበሮዎች ጎን ለጎን እያወረሩ ዘለቁ። ሚዳቋ ሁለቱን ቀበሮች ስታይ ከደስታዋ ብዛት የተነሳ የታሰረችበት ገመድ በሚፈቅድላት መጠን ትዘልና ትጨፍር ጀመረች። ቀበሮች ግን ወሬያቸውን እያደቀቁ እንደፊተኛው ቀበሮ ሳያዋት ሊያልፉ ሲሉ ፍርሃት ያዛትና ድምጿን ከፍ አድርጋ ተጣራች። ጌቶች ጌቶች፣ አረ ጌቶች አሰቡኝም እንዴ? የዚህን ጊዜ ቀበሮች ዞር ቢሉ ባጠገባቸው የታሰረች ሚዳቋ አዩ። ወይ አምላክ ስጦታ፣ ይህን ታምር ታያለህ ወንድሜ አለ አንደኛው ቀበሮ። አምላክ የከፈተው ጉሮሮ ሳይዘጋው አያድርምና ምን እንበላለን ብሎ ማሰብ ከንቱ ነው ይል ነበረ። አባቴ ነፍሱን ይማርና አለ ሁለተኛው። ሐሰትም የለው እውነት ነው ተባባሉና ወደ ሚዳቋ ሄደው ምን ታደርጊያለሽ እባክሽ አሏት። ወይ ጉድ! እያያችሁኝ ተጠይቆኛላችሁ እንዴ? እነሆ ሰው በወጥመድ ይዞኝ ሞቴን ነው የምጠባበቀው። ስለዚህ መበላቴ ካልቀረ ሰው ከሚበላይ እናንተ እንድትበሉኝ ነው የጠራኋችሁ። ምንም ቢሆን ከሰው እናንተ ትቀርቡኛላችሁ አለች ሚዳቋ። እንዳሰብሽልን እግዚአብሔር ለነፍስሽ ያስብላት፣ ለስጋሽ ግድ የለም እኛ እናስብላታለን አሉ ቀበሮች እየተሳቁ። ሚዳቋ አሜን ጌቶቼ አሜን አለችና ከታሰረችበት ፈተው ሊያርዷት ሲቻኮሉ እስኪ ፍቀዱልኝና ከመታረድ በፊት አንዲት ቃል ጠይቃችሁ አለች። እባክሽ ወሬ አታብዥ፣ ርቦናል፣ የወሬ ብዛት ስንቅ አይሆንሽም አለ አንዱ ቀበሮ ጎምሽቶ። እኔን ራብ ቢያርገኝ ጌቶቼ፣ አይዟችሁ አሁን ትጠግባላችሁ። እኔም መራባችሁን አይቼ ነው እንድትበሉኝ የጠራኋችሁ። ብቻ ከመታረድ በፊት በክፍያው ብትስማሙ ለእናንተ የሚሻላችሁ ስለመሰለኝ ይህን ሐሳብ ልሰጣችሁ ብዬ ነው አለች ሚዳቋ። እኩሰን ጥቀን ነዋ የምንካፈልሽ፣ ይህ ምን ያስቸግራል አለ አነስ የሚለው ቀበሮ። ጓደኛው ትልቅ ስለሆኑ ምናልባት አይስማሙ እንደሆነ ብዬ ነው እንጂ በዚህ ከተስማማችሁማ ምን ቸገረኝ ጌቶች አለች ቀበሯ። ኧረ እውነትሽ ነው፣ እኔ አልስማማም። ሁለት እግር መች አነሰውና እኩል እንካፈላለን የሚለው አለ ከፍ ያለው ቀበሮ። ሁለት እግር ከውርደት ሞት ይሻላል ይል ነበር አባቴ። በምን በልጠሄ ነው ሙሉ ሚዳቋ ስትበላ ሁለት እግር የምትጥልልኝ አለ ትንሹ ቀበሮ በብርቱ ቁጣ። የዚህን ጊዜ ታላቁ ቀበሮ ምን ነው አንተ ወርጋጥ፣ እንኳን አንተ
እንዳንተ ያሉ ሁለት ከኔ ጋር ለመወዳደር ይችላሉና ነው። በምን ትበልጠኛለህ የምትለኝ? ሁለት እግርስ የምሰጥህ እግዚአብሔርን ፈርቼ ነው እንጂ ዓይንህ እየቃበዘ ሚዳቋን በሙሉ መብላት የማልችል መሰለህ? በል እንግዲህ አለመብለጤን አሁን አሳይሃለሁ አለና ጆሮውን በንክሻ ያዘው። ትንሹ ቀበሮም ከታች አንገቱን ያዘው። ከዚህ በኋላ ቀበሮች ሚዳቋን ረስተው እርስ በርሳቸው ተናንቀው እየተዘላዘሉ በደም ሲዋኙ እርሷ ትንሽ ቆማ እየሳቀች ስትመለከት ቆይታ በሉ እንግዲህ እግዚአብሔር እርቀ ሰላሙን ያወርድላችሁ ብላ ለመሄድ መንገዷን ስትጀምር አንደኛው ቀበሮ ከጠላቱ ጋራ ትግሉን ሳያቋርጥ እንደምንም አባብሶ አንቺ ተንኮለኛ ዛሬ ብታመልጪ ነገ የምታመልጪ አይምሰልሽ አላት። ሚዳቋም ዞር ብላ እየሳቀች ዋጌታዬ አምላክ እንኳንስ ከፎካሪ ከወርዋሪም ያድናል። ይህንንም ዛሬ ሳይገነዘቡት የቀሩ አይመስለኝም። ወዲያውም ዛሬ እርስ በርሳችሁ የተራረዳችሁት ቁስላችሁ እስኪድን እኔም መከላከያ ቀንድ አበቅላለሁ ብላቸው ተጓዘች። እውነትም የበዮች አለመስማማት ለተበዮች ይበጃል ማለት ይህ ነው። እንግዲህ ተረቱ ይህን ይመስላል። ተረቴን መልሱ፣ አፌን በዳቦ አብሱ። አፌን በላይክና በሼር በሰብስክራይብ አብሱ። አፌን በላይክና በሰብስክራይብ አብሱ። አመሰግናለሁ። ባባይ ቻው።